ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ፣ በአዲስ ቪዲዮ ማለት ነው። እንደምትወዱት ተስፋ አደርጋለሁ። እንግዲህ ይሄ የማቅሰው ይኖራል ብዬ አላስብም። ብስኩት ወይም ጮርናቄ ይባላል። በጣም ነው የሚያምረው እንደምታዩት ማለት ነው። በጣም ደስ ይላል። እንደ ሀገራችን ባይሆንም ብቻ አሪፍ ነው። እንደዚህ ሰርተን መጠቀም እንችላለን ማለት ነው እና የትም ቦታ ላይ ሆነን እንደ ሀገራችን ጣዕም ላይኖረው ይችላል፣ ግን ሆኖም ደግሞ መጠቀም እንችላለን ማለት ነው። በዚህ መልኩ መስራት ሰርተን መብላት እንችላለን ማለት ነው። እና ይህ ጥቁር ጥቁሩ ምንድነው ልትሉ ትችላላችሁ። ጥቁር አስሙድ ነው። ያው ጥቁር አስሙድ ጥሩ ጣዕም ስለሚሰጠው ለዛ ነው የተጨመረበት። ጥቁር አስሙድ ነው። ጥቁር ጥቁሩ ሌላ ነገር እንዳይመስላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በጣም ነው የሚያምረው ብስኩቱ ወይም ጮርናቄ ማለት ነው። ያው ሰርታችሁ መብላት ትችላላችሁ። የእውነት ነው የምላችሁ፣ በጣም ቀላል ነው፣ የሚከብድ ነገር አይደለም። ያው እንደ ሀገራችን ባይሆንም ማለት ነው እና ዛሬ አንድ ቪዲዮ አንድ እህቴ በጣም የገረመኝም ራሴን እዛ ውስጥ አየሁኝና የእውነት ይህን ቪዲዮ ታዳምጫለሽ ብዬ አስባለሁኝ፣ ደርስሻልን ብዬ አስባለሁኝና እህታችን ስሟ መጥቀስ አልፈልግም። በቅርብ ነው ኢትዮጵያ የገባችው። የእውነት በጣም ነው እኔ የገረመኝም ማለት ነው። እኔ ስለሷ ምንም መጥፎ ነገርም ሌላ አልፈለግም ማለት ያው ሰው ልጅ የተሰማውን ነው ሊናገር የሚችለውና እኔ ኢትዮጵያ ውስጥ ከመሞት እዛ አረብ ሀገር ሄጄ ቢሞት ይሻለኛል፣ እዛ መርጣለሁኝ ምናምን ብላ ብዙ ቪዲዮዎችን ብዙ ነገሮችን ትሰራለች እና እኔ በጣም ነው የገረመኝ ማለት ነው። ከሀገር ስንወጣ አላማ አለን፣ እቅድ አለን፣ ለምን እንደወጣን እናውቃለን። እዚህ ስንመጣ ደግሞ አንዳንድ እህቶቻችን አላማ የሚያጡ ወይም ደግሞ የወጡበት አላማ የሚረሱ ለምን እንደወጡ የማያውቁ እዚህ ከደረሱ በኋላ እቅዳቸው የሚጠፋባቸው አሉ ማለት ነው። ሁላችንም የምናውቀውና ልክ ልብስ ሰጥተን ከሀገራችን እንደወጣን ሀገራችን ውስጥ እቃ እንደሌላ አድርገን ማስቀደም ያለብንን ነገሮችን ሳናስቀድም ቀርተን ልብስና እቃ መግዛትን እንጀምራለን ማለት ነው። አንድ ሁለት እያልን ያ እቃ ቤታችን ያለንበት ቤት ይሞላል። ከዛ በኋላ ካርጎ እናደርጋለን ማለት ነው። እዛ ላይ ብዙ ብር እንፈጀዋለን፣ ብዙ ብር እንጨርሰዋለን። የገዛንበት አለ፣ ካርጎ የምንልክበት አለ። ከዚህ ከተላከ በኋላ ደግሞ ኢትዮጵያ ከደረሰ በኋላ ደግሞ ቤተሰብ የሚያወጣበትን ብር አለ። በዚህ ሙሉ ወጪ እናወጣለን ማለት ነው እና እንደዚህ እየሰራን ብራችን ለልብስና ለእቃ ብቻ እንጨርሳለን ማለት ነው። ቤተሰብ የሆነ እድል እንኳን አግኝቶልን ወይም መሬት አግኝቶ ግዙ ብሎ ቢነግሩን እጃችን ላይ ብር ጎሏል የለም። ስለዚህ ያ መሬትን ሳንገዛ ብዙ አመታትን እንሰራለን ማለት ነውና እኛ የያዝነው ልብስና እቃ ብቻ ስለሆነ ማለት ነው። አንድ ቀን ወይም ታመን ሊሆን ይችላል፣ ወይም ከሰዎቹ ተጣልተን ሊሆን ይችላል። ወደ ሀገራችን እንገባለን ማለት ነው። ሀገራችን ከገባን በኋላ ደግሞ ማማራርን እንጀምራለን ማለት ነውና ምክንያቱም ብራችን በስነ ስርዓት ስላላስነው በቃ የሚሆነው ማማረር ነው ማለት ነው። ያለን አማራጭ ጥቂት አመት አረብ ሀገር ላይ ሰርቶ ተለውጦ ትልቅ ደረጃ ላይ የደረሱ ቤት የሰሩ የራሳቸው ስራ ከፍተው ትዳር ይዘው ልጅ ወልደው ኢትዮጵያ የሚኖሩም አሉ። ብዙ አመት ደግሞ እዚያ ጋር ሰርተው ወደ ሀገራቸው ገብተው ምንም ሳይኖራቸው ገብተው የሚያማርሩ እህቶች አሉ ማለት ነውና ይሄ መሆን የለበትም። የወጣንበትን አላማ መርሳት የለብንም። ከምንም በላይ ደግሞ እቃ ልብስ ይደርሳል። ማስቀደም ያለብን ነገሮችን ማስቀደም አለብን። ቤት ከሌለም ቤት መስራት ማለት ነው። ቦታ ከሌለም ቦታ መግዛት፣ ለስራ አንዳንድ ነገሮችን ለመስራት የሚያስፈልገንን ብር ማስቀመጥ እንጂ ልብስ ሀገራችን ውስጥም ማታን አይደለም። ከሀገር የወጣነው ልብስ ለመግዛት እቃ ለመግዛት አይደለም። ለንግድ ከሆነ ኦኬ ያ ሰው ነጋዴ ነው ያገኝበታል ማለት ነው። ግን እኛ ደግሞ ማዳም ቤት ውስጥ ቁጭ ብለን ትንሹን ትልቁን አዘው መከራችን አይተን ስንኖር እንኳን ተሳቀን እየኖርን አላማችን ረስተን ወደ ሀገራችን ገብተን ከዛ በኋላ ደግሞ ስደትን እንመኛለን
የገባነው ነገር የለም። እጃችን ላይ ብር ሲኖር ብቻ ነው ማንኛውም ሰው ሊወድን የሚችለው እንጂ እኛ ከእጃችን ላይ ብር ስንወጣ ዘመድም ሆነ ቤተሰብ ማንም ሊያስጠጋን አይችልም ማለት ነው። እስካለን ብቻ ነው በዚህ ሰዓት ልንወደድ የምንችለው እና ጥንቃቄ ልናደርግ ይገባል። እዚህ ሆነን ደግሞ እቅድ ሊኖረን ይገባል። ያለ እቅድ መኖር የለብንም። አገራችን ገብተን ምን መስራት እንዳለብን እዚህ ሆነ ማሰብ አለብን ማለት ነው እና ለመምጣት ፍላጎት ካለን ደግሞ ተመልሰው የምንመጣ ከሆነ ፈጽሞ ስራ መጀመር የለብንም። መሬት መግዛት ካለብን መሬት ገዝተን ተመልሰን ማምጣት ነው እንጂ እዛ ስራ ጀምረን ከዛ በኋላ ደግሞ ልባችን እዛ ሆኖ እዚህ ሆኖ እኛ እዛ ከሆን የምንሰራው ስራ እንኳን ላይጥመን ይችላል ማለት ነው እና ወስነን ሀገራችንን ከገባን ወስነን መግባት እዛ የምንኖር ከሆነ ደግሞ ወስነን መኖር ነው ያለብን ማለት ነው። ሲቀጥል ደግሞ በትንሽ ብር ሰርተን መለወጥ ራሳችን ማሳመን ይኖርብናል። ሰው ልጅ ብዙ ብርም ኖሮት የሚሰራበት የጠፋበት ሰው አለ። በትንሽ ብር ተነስቶ ደግሞ ትልቅ ደረጃ ላይ የደረሰን ሰው አለ። ዛሬ ስሙኒ ስናገኝ ነው ነገ 50 ሳንቲም ልናገኝ የምንችለው። ከትንሽ ነገር ነው መነሳት እንጂ ሰው ልጅ ሁሌ ትልቅ ነገር እናገኛለሁ የሚል ከሆነ አጠገቡ ያለውን ነገር ያጣል ማለት ነው እና እህቴ የእውነት እኔ ማለት የምታደርገው ነገሮች በጣም ነው የገረመኝ። እንደሷ መሆን የለባችሁም። አገራችን ገብተን ብራችን ከእጃችን ላይ እስከሚያልቅ ድረስ እንጀራ አስጠላኝ፣ ከአትክልት ውጭ ሌላ ምንም ነገር መመገብ አልችልም፣ እንጀራ ከበላው ሆዴ እንጀራ ረስቶታል ማለት አስፈላጊ አይደለም። ስንት ዓመት እዛ ኖራለን እንደዚህ መተን የለመድነው በጥቂት ጊዜ ውስጥ እህል ነው። ምንድን ነው ይህን ያክል ምንም ምን እንጃ ብቻ 2 ዓመት ውስጥ 3 ዓመት ውስጥ እዚህ ሀገር ቆይተን እንደዚህ መሆን ቀላል አይደለም። ብር እኮ እጃችን ላይ የተወሰነ ብር ይዘን እንገባለን። እሱ ያውም ደግሞ እንደዚህ አትክልት ሀገራችን በተወደደበት እሱን ገዝቶ በየቀኑ እሱን ገዝቶ መብላት ማለት ያው መጨረሻ ለምን እንደሚያደርገን ደግሞ ያው እንግዲህ በመሰራት ትመለከታላችሁ ብዬ አስባለሁና ለማንኛውም ሌሎች ሀገራችን ገብተን እንሰራለን የምንል ከሆነ ወስነን መግባት አለብን። እዚህ ሆነን አቅደን መግባት ከገባን በኋላ ደግሞ ጸንተን በስራችን መስራት ነው ያለብን። አገር በመቀየር ፋይዳ የለውም። ዋና ብርም ከሆነ ብዙ ብር ከማግኘት ትንሽ ብር ነው ያገኘነውን አያያዝ ካወቅንበት ትልቅ ከማግኘት ትንሹን አያያዙን ስንችልበት ነው ትልቅ ነገር ላይ መድረስ የምንችለው እና አትምጡ ምናምን ብላ የሰራቸው ቪዲዮ ያለ ማለት ነው እና ሁሉም ሰው እንደ አንቺ ላይሆን ይችላል እህቴ ማለት ነው እና አንቺ ብርሽን አጠቃቀሙን ስላላወቅሽበት አንቺ እዛ ስራ ከፍተሽ ያን ስራ እንዴት እንደሚሰሪ ካላወቅሽበት ነው ያ ስራ ካከሰረሽ ሌላ ሰው ያከስራል ማለት አይደለም። ሁሉም ሰው የራሱ የሆነ ተሰጥኦ አለውና ሁሉም ሰው እንደ ራስሽ ማሰብ የለብሽም። አንቺ ሰርተሽ የከሰርሽውን ስራ ሌላ ሰው እየሰራ እየተለወጠበት እንደሆነ እያየን ነው እና አንቺ በዛ ስራ ከሰርሽ ማለት ሌላ ሰው በዛ ስራ ይከስራል ማለት አይደለም እና በዚህ መልኩ ባታወሪ መልካም ነው ማለት ነው እና እኔ ሲጀመር ምንሽንም አልተመቸኝም እውነት ለመናገር ማለት ነው እና የሆነ የምታሳየው አክቶች በጣም ነው የሚደብረው፣ በጣም ነው የሚያስጠላ። ያልሽው ብር እኮ ያልቃል እና በቃ እንደ አቅማችን ነው መኖር ያለብን። ሰው ልጅ ከአቅሙ በላይ ደግሞ መንጠራራት አለበት ብዬ እኔ አላስብም እና አንቺ ደግሞ በዚህ ደረጃ እንድትደርሺ ያደረገሽ የምታሳየው ነገሮች ቪዲዮ ላይ እንዳየሁት ከሆነ የእውነት በጣም ነው የሚያሳፍረው። ሁላችንም ስደተኛ ነን። ስደት አይተንም ወደ ሀገራችንም ገብተን ለእረፍት ለ1 ወርም ለ2 ወርም ብቻ ሀገራችን ገብተን አይተናል። ግን እኔ እንደራሴ ለአንቺ የተሰማ ስሜት እኔ አልተሰማኝም ይሄን ያክል ማለት ነው። ምክንያቱም አገሬ ነች ምን ጊዜም ቢሆን ማለት ነውና ተቸግረንም ቢሆን ተርበንም ተጠምተንም ቢሆን ሀገራችን ነች እና እዚህ እንለወጣለን። ገንዘብ ፈልገን መጣን እንጂ እድሜ ልካችን እዚህ እንኖራለን ማለት አይደለም እና በዚህ ተስፋ ባታስቆርጪ ደስ ይለኛል ማለት ነው።